ሁላቸውም የሚናገሩት ነገር ውስጣቸው ላይ ያለ ነገር ይኖራል። እድሉን እሰጣቸዋለሁ። ሊያወሩት የሚፈልጉት ነገር ሊኖር ይችላልና ይሄንን ነገር አደርጋለሁ። ግን ደግሞ እኔ ይሄንን ነገር ሳደርግላቸው እናንተ ደግሞ በአንድ ነገር ተተባበሩኛላችሁ ማለት ነው። ፋሚሊዎቼ ማለት ኢትዮጵያ ውስጥ መኖር ምናምን ነገር በጣም አስጠልቶኝ ምናምን ነገር በቃ ልንጥስ ነበር ሐሳባችን ማለት ነው። ብዙ ልጆች አለን እዚህ ጋር ማለት ነው። ብዙ ከኔ ጓደኞች ብዙ ልጆች አሉ እኛ ጋር አብረን እንትን የምንውል እና አብረን ደግሞ ብዙ ነገር ያሳለፍን ልጆች ሁላቸውም ተሳክቶላቸዋል አንልም። አንዳንዱ ምናልባት እሱም ማናውቀው ነገር ግን አብዛኛው ሰው ምናምን ነገር እያንዳንዳቸውን ስራ በጠይቃችሁ የምሬን ነው ሁላቸውም ተሯሩጦ ምን ብለው ለቤተሰባቸውም ጭምር የሚኖሩ ናቸው። እናታቸውን አባታቸውን የሚያግዙ ናቸው እዚህ ጋር ያሉት ማለት ነውና ፋሚሊን አለመርዳት አለማገዝ እናት ተቸግራን ማየት በራሱ በጣም ያማልና ለዛም ስትሉ ሁላችሁም እናቶቻችሁን አባቶቻችሁን የምትወዱ ሰላም ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አንድ ሰፈር ላይ ተገኝቻለሁ። ያለሁበትም ሰፈር ቡታጀራ ውስጥ አንድ አካባቢ ላይ ነኝ። ስም አልጠቅስላችሁም፣ ግን ደግሞ እዚህ ሰፈር ላይ ብዙ ወጣቶች ብዙ ሰዎች ብዙ ማህበረሰብ ያለበት አካባቢ ላይ ነው የምገኘው እና ዛሬ ወደ እናንተ አንድ እንግዳ የሆነ ነገር ይዤላችሁ መጥቻለሁኝ። እሱም ምንድነው የሚለው ነገር ይሄንን ቪዲዮ እስከ መጨረሻው ካያችሁት በደንብ ትረዱታላችሁ ብዬ አስባለሁኝ። እንግዲህ እስኪ ወደ ቪዲዮ ልውሰዳችሁና ተከተሉ። ሰላም እንዴት ናችሁ? ሁላችሁንም ሰላም ማለት ስለማልችል አየር ላይ ሁላችሁንም ሰላም ብላችሁ እንኳን ደህና ቆያችሁልኝ። እንግዲህ ፋሚሊዎቼ እዚህ ሰፈር ውስጥ እነዚህ ወጣቶች ይገኛሉ። እኔም ወጣት ነኝ እና ከዛም በፊት ያው ሁላቸውንም ባይሆንም ከፊላቸውን በደንብ አውቃቸዋለሁኝ። እንግዲህ ሁላቸውም እዚህ ጋር የምታዩቸው ወጣቶች አብረን የተማርን አብረን ብዙ ነገር ያሳለፍን ሰዎች ነን። ዛሬ ላይ እንግዲህ ስራና ሁሉም የግል ላይፍ ቢለያየውም የምታዩቸው ሁላቸውም አብረን ትምህርት የጨረስን ልጆች ነን። እስከ 12 ድረስ አብረን ነበርንና ዛሬ ላይ ግን ፋሚሊዎቼ እነዚህ ብቻ ነበሩ እዚህ ሰፈር ውስጥ የሚኖሩት። በጣም ብዙ ነበሩ፣ ግን ደግሞ ግማሻቸው ትንሽ ላይፍ ከብዷቸው ወጣትነትም አለ። እዚህም ደግሞ አንዳንድ የሚሰሩትን ስራ ስላልተሳካላቸው ግማሻቸው ስደትን መርጠው ወደ ብዙ ቦታ ሄደዋል እና አብዛኛው ሰው ያው ተሳክቶላታል ማለት አልችልም። የሄዱት ሰዎች በሙሉ አልተሳካላቸውም። እዛም ሆነው ደግሞ ብዙ አይነት ችግር እየገጠማቸው ያሉ ወጣቶች አሉ። ምናልባት በሚዲያም በምንም ነገር የምትሰሙ ሰዎች ልትኖሩ ይችላላችሁ። በሊቢያ የሚታሰሩ እንዲሁም በረሃ ላይ የሚሞቱ ምናምን ብዛት ወጣቶች ናቸውና ከነዛ ወጣቶች ውስጥ ግማሹ የዚህ ሰፈር ልጆች ይሆናሉ ማለት ትችላላችሁና እንግዲህ እነዚህም የምታያቸው ሰዎች ከዛ በፊት አንድ ሐሳብ አቀረቡልኝ። እነሱም መሄድን እንደሚፈልጉ ኢትዮጵያ ውስጥ መኖር እንደማይፈልጉ መስራት እንደሚፈልጉ ነገሮች ደግሞ እንዳልተሳካላቸው መስራትን ፈልገው ማለት ነውና ዛሬ አንድ ነገር አሰብኩኝ። ቤተሰቦቼ እዚህ ጋር ያለው ወጣት በሙሉ ከኢትዮጵያ ወጥቶ ማይሆን ላይፍ ማይሆን ነገር ውስጥ ከሚገባ እንዲሁም ደግሞ የሚሞታውም ይበዛል እንዳያችሁት ማለት ነውና ሁላችንም የነዚህ ወጣቶችና የሁላችንም ነፍስ ሊያሳስበን ይገባልና አንድ ሐሳብ አቀረብኩላችሁ ቤተሰቦቼ። እኔ ከናንተ ውስጥ ይሄንን ግሩፕ ለማሳደግ ከጎናችሁ ሆኜ በምችለው ነገር በሙሉ አግዛችኋለሁ። ስለዚህ አንድ የዩቲዩብ ቻናል ልክፈትላችሁና ያንን ዩቲዩብ ቻናል ላይ እየሰራችሁ ነገ ላይ የተሻለ ቦታ መድረስ ይቻላል። ለምን እኔ ውጤታማ ስለሆንኩበት ማለት ነው ፋሚሊዎችና ውጤታማ የሆንኩበትን ነገር ደግሞ ለሰዎች ማጋራትን ስለምፈልግ ከኢትዮጵያ ወጥተው ሌላ ስራ ከሚሰሩ እዚሁ ሀገር ውስጥ ሆነው እንዴት ውጤታማ መሆን እንደሚችሉ ማሳየት ይቀለኛልና ሁላቸውም የሚናገሩት ነገር ውስጣቸው ላይ ያለ ነገር ይኖራል። እድሉን እሰጣቸዋለሁ። ሊያወሩት የሚፈልጉት ነገር ሊኖር ይችላልና ይሄንን ነገር አደርጋለሁ። ግን ደግሞ እኔ ይሄንን ነገር ሳደርግላቸው እናንተ ደግሞ በአንድ ነገር ተተባበሩኛላችሁ ማለት ነው ፋሚሊዎቼ። አንድ ሰው ዛሬ መጥቶ ይሄንን ቻናል ሰብስክራይብ ሲያደርግ ስንት ሰው ይሆናል? ቢያንስ ከ10 በላይ እንሆናለን አይደለ? የ10ን ሰው ህይወት እንደታደጋችሁ መቁጠር አለባችሁና ይሄንን ቪዲዮ የምታዩት ሰዎች በሙሉ ሁላችሁም ማለት ነው ሁላችሁም በሚባል ደረጃ ማንም ሰው ሰብስክራይብ ሳያደርግ እንዲያልፍ አልፈልግም ይሄንን ቻናል። እንዲሁም ደግሞ
ሳያደርግ ማንም ሰው እንዳያልፍ እኔ ቢያንስ ይሄንን ነገር ታቀርብላችሁ እናንተ ደግሞ በምን ታግዙኛላችሁ እነዚህን ሰዎች ሰብስክራይብ በማድረግ ገንዘብ አይደለም የጠየኳችሁ የሆነ ነገር አዋጣንላችሁ ነገር እንክፈትላችሁ ምናምን አይደለም ያልኩት ሰብስክራይብ ብቻ ከናንተ ምንም የሚጎል ነገር የለም ለነሱ ግን ይጠቅማቸዋል በዚህ ቪዲዮ ቢያንስ ሞኔታይዝ ሆኖ ይህ ቻናል ሰብስክራይብ ሆኖ ማየት ፈልጋለሁኝና ቢያንስ ተስፋ የመኖርን ተስፋ እንኳን እንዲኖረን ያደርጋልና እኔም በጊዜው ያኔ ምንም ነገር ባልነበረኝ ሰዓት ተስፋ ቆርጬ ብዙ ነገር ላደርግ ወሰኛለሁ ራሴ ላይ ግን ደግሞ እግዚአብሔር ነገሮችን አመቻችቶልኝ ዛሬ ላይ ጥሩ ቦታ ላይ አለሁኝ እነሱም ልክ እንደኔው ሰርተው መለወጥ ይችላሉ ይሄ ደግሞ የሚሆነው እናንተ ስታግዟቸው ነው እና ሁላችሁም የሚለቁትንም ቪዲዮ ቢሆን ላይክ ያደረጋችሁላችሁ ሰብስክራይብ ያደረጋችሁላችሁ መጥፎ ስራ አይሰሩም ለምን በማቃቸው ልክ ማለት ነው አብረንም ስለተማረን ማለት ነው ስለዚህ ሁላችሁም በእግዚአብሔር ይሄንን ቪዲዮ እስከ መጨረሻው አይታችሁት ቢያንስ ሰዓት እንዲሞላላችሁ ከፈለጋችሁ ከፍታችሁ መተው ትችላላችሁ ማየት እንኳን ባትፈልጉ ማለት ነውና በዚህ እንኳን እንድትተባበሯቸው ጠይቃችኋለሁ ይሄንን ቪዲዮ ሞኔታይዝ ሆኖ ምናምን ሁሉ ነገር ቀጣይ ለገንዘብ እንዲሰሩ ማለት ነው ስለዚህ ፋሚሊዎቼ ምናልባት ውስጣቸው ላይ አንዳንድ ሐሳብ ይኖራቸዋል ብዬ አስባለሁኝ የሚሏችሁን ነገርም እናዳምጣለን ከዛ እኔም መጨረሻ ላወራችሁ መፈልገው ነገር ይኖራል ሁላችሁም ይሄንን ቪዲዮ እስከ መጨረሻው እዩት እሺ ሰላም ብያለሁ የአብርሽ ቤተሰቦች እና ማለት ከማንም በላይ ማከብረው ሰውና የድሮ አብሮ አደጊ አብረን የተማርን ጓደኛዬ ነው እና ይሄንን ሐሳብ ሲሰማ በቃ ቶሎ ብሎ የእንትኔን ተረድቶ ምናምን የኛን እንትን ችግሬ ነው ብሎ አስቦ እዚህ ጋር መጥቶ ለኛ እያደረገ ያለውን ነገር እና በጣም ላመሰግነው ፈልጋለሁ እና ያው አብዛኛው ነግሯቸዋል ከዚህ ወጣት በላይ ከሀገሮቹ ተሰዶ ምናምን እና ያሞኑ ተሳክቶላቸው ምናምን ቢሆን ደግሞ አሪፍ ነበር እና ሳይሳካላቸው ቀርቶ ምናምን መንገድ ላይ ተይዘው በሊቢያ ተይዘው ምናምን ያሉት እና አሁን እኛም ወደዛ እያሰብን ነበር ያንን ስናስብ ግን አይ ከሀገር ሳትወጡ እዚሁ ሀገራችሁ ላይ ሆናችሁ ገንዘብ መስራት ትችላላችሁ እና ያው ትግስት ካላችሁ በሚል እንትን የኔ ቤተሰቦችም ደግሞ አያሳፍሯችሁም በሚል እንትን ያው ዛሬ ላይ እንደዚህ ሰብሰብ አድርጎ አንድ ቻናል ልክፈትላችሁና እና እዛ ቻናል ላይ እንድትሰሩ ምናምን ብሎ አብርሽ ያው ሰብስቦናል እና ያው በቻላችሁ ታቅም እናንተም ይሄንን ቤት አዲስ ቤት ነው የሚከፈተው ሰብስክራይብ እያደረጋችሁ ቀደም ብሏችኋል ባታዩት እንኳን ከፍታችሁ ለቃችሁ ሞኔታይዝ እንድታደርጉልን እንጠይቃችኋለን እና ያው እንደኔ የተሰማቸውን የሚናገሩ ይኖራሉ ሰላም የአብርሽ ቤተሰቦች ሰላም ዛሬ እኔ የምለው ያው እንግዲህ ምንም ነገር አለ በጣም እናመሰግናለን ማለት የሆነ በቃ አለው ከጎናችሁ ማለት ራሱ ትልቅ ነገር ነው እኛ ነገ የምንወርቅበት ቦታ እናቅም ነበር ማለት ያው ፋሚሊ ስላለ የሆነ ከትምህርትም ምንም ነገር ስላለ ብዙ ነገር ነበር የምናስበው እኛ ማለት ነው እና አብርሽ በቃ የሆነ ሰሞኑ ምናምን ነገር ስናናገረው ከጎናችሁ አለን ምናምን ነገር ብሎ ነው የዩቲዩብ ሊከፍትልን ያሰበው ማለት ነው ስለዚህ ማለት በቃ እኔ ማለት ኢትዮጵያ ውስጥ መኖር ምናምን ነገር በጣም አስጠልቶኝ ምናምን ነገር በቃ ልንጥስ ነበር ሐሳባችን ማለት ነው ብዙ ልጆች አለን እዚህ ጋር ማለት ነው ብዙ ከኔ ጓደኞች ብዙ ልጆች አሉ እኛ ጋር አብረን እንትን የምንውል እና አብረን ደግሞ ብዙ ነገር ያሳለፍን ልጆች ሁላቸውም ተሳክቶላቸዋል አንልም የአንዳንዱ ምናልባት እሱም ማናውቀው ነገር ግን አብዛኛው ሰው ምናምን ነገር እንጃ ያለበት ሁኔታ ላይ በጣም የሆነ እንጃ ያስጠላል እንደምታውቁት እናንተ ያው በጣም ያስጠላል የሰው ሀገር ደግሞ እኛ ደግሞ የሰው ሀገር ላይ እንትን ማለት አንፈልግም እዚህ ሀገራችን ላይ መለወጥ ስለምንፈልግ እንድትተባበሩ እንፈልጋለን ሌላው ነገር ሰው እሺ ፋሚሊዎቼ በተጨማሪ ለሁለት ሰው እድል እሰጣለሁኝ እና ሁላቸውም የምታወሯቸው ጊዜ ኖሮ ታይም በቅቶን ሁሉም እያንዳንዳቸውን ሐሳባቸውን ብንሰማ ሞር በደንብ የሚያወሩት ነገር ይኖራል ብዬ አስባለሁና ዛሬ ሁሉንም ነገር አውርተዋቸው ቢጨርሱት ነገ ከነገ ወዲያ የሚሰሩበት ነገር አይኖራቸውምና የሁላቸውንም ሂስትሪ ዛሬ መስማት አንችልም ከቻሉ አንዳንድ ሰው በሳምንት አንዳንድ ሰው የራሱን ሂስትሪ እየነገራችሁ ለእናንተም ትምህርት ይሆናችኋል ብዬ
አስባለሁ። እና ፋሚሊዎቼ ይህንን ነገር ሳደርግ ሁላችሁም ማለት ነው የምሬ ነው እግዚአብሔርን በቃ ከልባችሁ ተረታችሁ እኔንም እንዳገዛችሁን ጭምር ነው የምቆጥረውና ይህንን ነገር እንድታደርጉ ነው። እና እዚህ ጋር ሁሉ የምታዩት ሰው አንድ ቻናል ነው የምንከፍትላቸው ለአሁን ማለት ነው። ለጊዜው አንድ ቻናል ነው የምንከፍትላቸው። በዛ ቻናል ነው የሚጠቀሙት። በዛ ቻናል ነው ቪዲዮ የሚሰሩላችሁ ወደ እናንተ ማለት ነው። እና መጥፎ ነገርም እንደማይሰሩላችሁ እኔ 100% እርግጠኛ ነኝ። ስለዚህ ቤተሰቦቼ በቃ የዚህን ሁሉ ወጣት ህይወት ነው እንድታደጋችሁ ማስበው ማለት ነው። እና ምናልባት ለሁለት ሰው እድል ልስጥና ማውራት የምፈልጉ ሰላም እንዴት ናችሁ የአብርሽ ቤተሰቦች? እኛ አለን። ያው አብዛኛው ነገር ተብሏል ብለውታል ጀለሶችም እና አብርሽም ብሏል። ያው እንደምታውቁት ነው። እኛ እዚህ እንኳን ወፍ ብዙ እንትን አልነበረንም። ያው አብርሽ ነው እንዴት እንደዚህ ይሆናል አገራችሁ ላይ እኮ መለወጥ ትችላላችሁ ብሎ ያው እኔ ከጎናችሁ አለሁኝ እንዴት ብሎ ነው እሱ እንትን ያለን ያሰባሰበን። ያው እንግዲህ ብዙ ነን። ይሄ ትንሹ ነው ጩጬው ነው። አብዛኛው ሰው ይሄዳል ሄዶ እዛ ብዙ እየተሰቃየም ያለ ሰው አለ ምናምን ነው። ግን አሁን ራሱ ከዚህ ያልመጡ አሉ ብዙዎች እና ያው እኔ እንኳን ምንም አልላችሁም። አብዛኛው ነገር ብለውታል እነሱም አብርሽም ብሏል። ያው በቻላችሁ ታቀም ያው ተባበሩ። የአብርሽ ቤተሰቦች ተባበሩ ነው የምላችሁ። ያው አመሰግናለሁ። ሰላም የአብርሽ ቤተሰቦች እንዴት ናችሁ? እኛ አለን። ያው እንደምታዩት ነው እንደተነገራችሁ ነው ሁሉም ነገር እነሱ ተናግረውታል። እኔ ምንም ምለው ነገር የለም። አብርሽን ማመስገን እንፈልጋለን። እናንተንም በዛው አብርሽ ጊዜውን አሳልፎ ሰጥቶናል እና እሱ ያለውን ሁሉ ነገር እሱ ብሎታል። ጊዜውን አሳልፎ ሰጥቶናል። የኛን ችግር ደግሞ ተረድቶናል እና እናንተም ችግራችንን ብትረዱንና ሰብስክራይብ ሼር ብታደርጉልን በጣም ደስ ይለናል። እናመሰግናለን። እና ቤተሰባውን አንድ መጨመሪያው ነገር ልክ አብርሽ ዛሬ ላይ እንደዚህ እኛን ተረድቶን ከጎናችሁ ነው ብሎ እንደመጣው ሁላ እኛም ነገ ላይ እንደ አብርሽ የደረሰበት ደረጃ ደርሰን ሌላ ሰው ልክ እንደኛ የተቸገሩ እና የተጎዱ ሰዎች እንደዚህ ከሀገራቸው ለመውጣት ያሰበው በዚህ ብቻ ከሀገር መውጣት ብቻ አይደለም፣ ብዙ ችግር ያለባቸውን ሰዎች ልክ እንደ አብርሹ እንደዚህ ከጎናቸው ሄደን አብርሽን መሆን እንፈልጋለን። እኛ ገብቷቸዋል። አብርሽ የሚያደርገው ጥሩ ነገር ስለሆነ ማለት ነው እና ልክ እንደ አብርሃም እንደተባበረን እኛም ነገ ላይ ሌላ ሰው እንደዚህ ለመተባበር እንደርሳለን ብለን እንግዲህ እናስባለን። አመሰግናለሁ። ባይዘዌ ፋሚሊዎች አሁን ያወራው ነገር በቃ ግልጽ ሆኖላችኋል ብዬ አስባለሁ። እኔ ቢያንስ ለ10 ሰው ይሄንን ለዚህ ግሩፕ አንድ ዩቲዩብ ቻናል ስከፍት እነዚህ 10 ሰዎች ደግሞ ነገ ላይ በየሰፈሩ በየአካባቢው እንደዚህ ወጣት የሚበዛበት ቦታ ላይ ተስፋ የቆረጡ ወጣቶችን ማግኘትና ማሰራት ይችላሉና እኔም ይሄንን ነው የምመክራቸው። ከዛም ባለፈ ደግሞ ባይዘው መሰደድ ብቻ አይደለም፣ የምሬ ነው እግዚአብሔርም እዚህ ከተማ ውስጥ ብዙ ወጣቶች ራሳቸውን የሚያጠፉ አሉ። ተስፋ ቆርጠው ህይወት ምርር ብሏቸው ራሳቸውን እስከ ማጥፋት የሚደርሱ ወጣቶች አሉና ይህ ሁሉ የሚሆነው ደግሞ አንዳንድ ጊዜ ማጣት በጣም ከባድ ነው። በተለይ ደግሞ ወጣት ሆነን እኔ በትንሹም ቢሆን አይቼዋለሁ። በጣም ከባድና ከባድ ነገር ነው ማጣት። አይኑ ይጥፋ እግዚአብሔርን የምሬን እውነት ለመሰላችሁ እኛ ቢያንስ ብዙ አእምሯችን ላይ የምናስበው ነገር አለ። ምናልባት ከዛ በፊት ልጅ እያለን ምንም ነገር ላይ ያሳስበን ይችላል፣ ምንም ነገር ላይ ያስጨንቀን ይችላል። ዛሬ ላይ ግን ትምህርት ጨርሰን ግቢም የገባ አለ ፋሚሊዎች ከዚህ ውስጥ ማለት ነውና ይሄ ሁሉ ቦታ ተደርሶ እናትን አባትን አለማገዛችን በራሱ አእምሯችንን ያሳምመናልና ቢያንስ ሰርተን ተለውጠን ግን ቤተሰባችንን መለወጥ እንችላለን። ባይዘው እነዚህ ወጣቶች ለራሳቸው ብቻ አይደለም የሚኖሩት። እያንዳንዳቸውን ስራ በጠይቃችሁ የምሬን ነው ሁላቸውም ተሯሩጠው ምን ብለው ለቤተሰባቸውም ጭምር የሚኖሩ ናቸው። እናታቸውን አባታቸውን የሚያግዙ ናቸው እዚህ ጋር ያሉት ማለት ነውና ፋሚሊን አለመርዳት አለማገዝ እናት ተቸግራን ማየት በራሱ በጣም ያማልና ለዛም ስትሉ ሁላችሁም እናቶቻችሁን አባቶቻችሁን የምትወዱ ቤተሰባችሁን የምትወዱ ሰዎች በሙሉ ይህንን ቻናል ሰብስክራይብ አድርገን እናሳድገው። ይህ ቻናል የነሱ አይደለም የኔም አይደለም የሁላችንም ነው፣ በቃ ከናንተም ጭምር ማለት ነው። እንደራሳችሁ አድርጋችሁ ያዙትና ይህንን ግሩፕ ለማገዝ ስለሆነ ፕላናችን እኔም በቻልኩት አቅም ሼር እያደረኩኝ ምናምን በብዙ ነገር አበረታታቸዋለሁኝ። እናንተም ደግሞ የራሴ ቻናል ነው ብላችሁ አስቡት ሁላችሁም ማለት ነው። የራሴ ቻናል ነው ብላችሁ በቃ የጋራ የኛ ነው ማለት ነው። ያጠቃላይ የእናንተም የእነሱም የኛም ጭምር ነው። ስለዚህ
ሁላችሁም ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ተቀላቀሉ እንላለሁኝ። በዚህ ቪዲዮ በእርግጠኝነት ሞኔታይዝ እንደሚሆን አልጠራጠርም። በጣም ወዳችኋለሁ። እኔን ደግሞ አክብራችሁ ለኔ ብላችሁ ይሄንን ቻናል ሰብስክራይብ ስለምታደርጉትም ከልብ አመሰግናለሁ። እስከዛሬም ድረስ አሳፈራችሁኝ የማታውቁ በየትኛውም መንገድ የትኛውንም ወጣት እንዲሰራ ይዤ ስመጣ እናንተ በብዙ መንገድ እያገዛችሁኝ ነው። ከኔ የሚጠበቀው ቻናል መክፈት፣ መስጠት፣ የቻልኩትን ደግሞ በስልክም እየገዛው ምናምን ማገዝ፣ ይሄ የኔ ስራ ነው። የእናንተ ስራ ደግሞ ምንድነው? ሰብስክራይብ በማድረግ አብሮነታችሁን እያሳያችሁኝ ከኔ ጋር ረጅም ጉዞ አብረን ሚዲያ ላይ እንቀጥላለን ብዬ አስባለሁኝ። እግዚአብሔር ፈቅዶ ደግሞ የነዚህ ልጆች በዚህ ቪዲዮ 10,000 ሰብስክራይብ የገቡበትን ደግሞ እናከብራለን። እናንተ ግን 10,000 እያልኩኝ አይደለም። እናንተ 20 30 ሺህ ያስገቡት። ግን ደግሞ ፕሮሚዝ የምገባው ነገር በድጋሚ እነሱ ጋር 10,000 ሰብስክራይብ ሲገባ ተመልሼ መጥቼ 10,000 ሰብስክራይቡን እኔ የማከብርላቸው። ስለዚህ ሁላችሁንም ከልብ አመሰግናለሁ። እድሜ ጤናችሁን ያብዛው። በቀጣይ ቪዲዮ በእኔ ቤትም በእነሱም ቤት እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው በሏቸው። እንወዳችኋለን። እናመሰግናለን።